ሌላም መግደል ሰው አይደለም እንስሳ ክልክል ነው በእስልምና። ማመን አለማመን መብቱ ሙስሊም አገር ውስጥ የሚኖር አይደለም እንደዚህ አብረን ሸሪዓ በሚተዳደርበት ውስጥ አገር እየኖርነ አንድ ጥገኝነት ጠይቆ የሚኖር የሌላ እምነት ነዋሪን የገደለ ሰው የጀነትን ሽታ ያገኝ ማለት ነብዩ አለይሂ ሰላቱ ሰላም ሙስሊም አገር ውስጥ ለም የጅድ የጀነትን ሽታ ያገኝ ማለት አንድ ሙአሐድ ቢኖር መጥቶ ለስራ መጥቶ የሙስሊም አገር ውስጥ እየኖረ እሱን የገደለ ሰው የጀነትን ሽታ ያገኝ አይደለም እንዴ አብረን በምንኖርበት ሜዳ ላይ የተፈቀደልን በግና ደሮ ለማረድ فليحد احدكم شفرته ስለቱም በደንብ አስተካክሎ ይሳለው ደሮዋን ፍየላን ሲያርድ እንዳያሳምማት ቶሎ ይገላግላታል ወልዩሪህ ذبيحات ይገላግላት ቶሎ ረፍት ይስጣት እንዳያሰቃያት እስልምና አቋም ይሄ ዑመር ኢብኑ አልኸጣብ አንድ ሰው ፍየል እየጎተተ በግራ እጁ ደግሞ ቢላ ይዞ ሲሄድ የት ነህ አሉት ላርዳት ፈልጌ ነው